አስተውላችሁ ታውቃላችሁ? ለምን አንዳንድ ትላልቅ ድርጅቶች አንድ ላይ ሆነው እንደሚሰሩ፣ አንዳንዶቹ ደግሞ ለብቻቸውን አብሶሉት የሆነ ፓወር ይዘው ለብቻቸውን እንደሚሰሩ እና አንዳንዶቹ ደግሞ ዋጋን በራሳቸው ለምን መወሰን እንደማይችሉ እና የተለያዩ የማርኬት ስትራክቸሮችን አስተውለው አይተው ያውቃሉ? ይህ ቪዲዮ በትክክል ስለ ማርኬት ስትራክቸር የሚያስረዳችሁ ይሆናል ማለት ነው። የዛሬ ኮንተንታችን ደግሞ በአማርኛ ይሆናል። ይህ ቻናል በተለያዩ ቋንቋዎች እውቀትን ለማስፋፋት የተከፈተ ቻናል ስለሆነ እውቀት ፈላጊዎች ሰብስክራይብ ማድረግ እንዳትረሱ። እኔ ዶክተር ስፓርክ ነኝ። ወደ ቪዲዮ። ማርኬት ስትራክቸር ስንል ምን ማለታችን ነው? የማርኬት ስትራክቸር አይነቶችን ከማየታችን በፊት ማርኬት ስትራክቸር ስንል ምን ማለታችን ነው? ማርኬት ስትራክቸር ሲባል ወይም ደግሞ የገበያ መዋቅር ስንል ምን ማለታችን ነው? አንድ ገበያ ወይም አንድ ማርኬት በምን መሰረት እንደተደራጀ የሚያሳየን ነው። ማለትም ለምሳሌ በገበያ ውስጥ ያሉት የሻጮች ቁጥር ብዛት ሊሆን ይችላል። የምርቱ አይነት፣ አዲስ ነጋዴዎች ወደ ገበያ ለመግባት ያላቸው ቅለት ወይም ደግሞ ፍሪ ኢንትሪ እና ኤግዚስተንስ ያለው መኖሩ፣ እንዲሁም ደግሞ በዋጋ ላይ ያለውን ቁጥጥር፣ እነዚህን ያካትታል ማለት ነው። እና እነዚህ ምክንያቶች ደግሞ ምን እንዲሆን ያደርጉታል? ገበያው የተለያየ እንዲሆን ያደርጉታል ማለት ነው። ስለዚህ ማርኬት ስትራክቸር ማለት ይሄ ነው ማለት በገበያ ውስጥ ያሉ በተለያዩ በሻጮች ሊሆን ይችላል፣ በሻጮች ቁጥር ብዛት ሰውየው አለው በማርኬቱ ላይ ባለው ወይም ደግሞ በማርኬት ውስጥ ካሉ አንዱን ወስደን ለምሳሌ ሞኖፖሊስቲን ካየን በማርኬቱ ላይ ያለው የፕራይስ ኮንትሮል በነዛ ላይ ተመስርቶ ገበያው የሚደራጅበት ወይም የሚዋቀርበት ያን የሚያሳየን ነው ማርኬት ስትራክቸር ማለት ነው። ከዛ የማርኬት ስትራክቸር አይነቶችን ደግሞ እንመልከት። የመጀመሪያው ፐርፌክት ኮምፒቲሽን ነው። ፐርፌክት ኮምፒቲሽን ስንል ምን ማለታችን ነው የሚለውን ስናይ ፐርፌክት ኮምፒቲሽን የምንለው አንዱ የማርኬት ስትራክቸር ነው እና በውስጡ ብዙ ባየሮች፣ ሴለሮች፣ ገዢዎችና ሻጮችን የያዘ ነው እና ሁሉም ሴለሮች ደግሞ ምንድነው የሚሸጡት ፕሮዳክት ሆሞጂኒየስ የሆነ ፕሮዳክት ነው ወይም አይደንቲካል የሆነ ፕሮዳክት ነው የሚሸጡት ማለት ነው። ምን ማለት ነው? አንዱ ፍሪም ተነስቶ ማርኬት ፕራይሱን ኢንፍሉዌንስ ማድረግ አይችልም ማለታችን። ምን ስንል ሁሉም ፕሮዳክቶች ሆሞጂኒየስ ናቸው ስንል፣ ስለዚህ አንዱ ተነስቶ የማርኬት ፕራይሱን ኢንፍሉዌንስ ማድረግ አይችልም ማለት ነው እና በኮምፒቲቲቭ ማርኬት ውስጥ ስናይ ፍሪሞቹ ምንድናቸው? ፕራይስ ቴከር ናቸው። ማለትም በዛ ውስጥ ያሉት የሚወስዱት ፕራይስ የሆነ በራሳቸው አውጥተው የዚህ እቃ ዋጋ ይሄ ነው ብለው ማውጣት አይችሉም። ዋጋ የሚወሰነው በዲማንዱና ማርኬቱ ላይ ባለው በዲማንዱና ሰፕላዩ ስለሆነ ተነስተው ይሄ ነው የዚህ ዋጋ ብለው መወሰን አይችሉም። ፕራይስ ቴከር ናቸው። ማርኬቱ ያወጣላቸውን ፕራይስ ነው የሚወስዱት በፐርፌክት ኮምፒቲቲቭ ጊዜ ማለት ነው። ይሄን ባጭሩ ለማስረዳት ምን ማለት ነው? ብዙ ሴለሮች እና ብዙ ባየሮች አሉ እና ሴለሮች የሚሸጡት አንድ አይነት ፕሮዳክት ነው። ስለዚህ አንዱ ተነስቶ የማርኬቱን ፕራይስ ኢንፍሉዌንስ ማድረግ አይችልም ማለት ነው። ለምሳሌ ሁለት ገበሬዎች አሉ። አንዱ ስንዴ፣ አንዱ ጤፍ ያመርታል እና አንዱ ገበሬ ተነስቶ ለብቻውን የዛ ማርኬቱ ላይ ያለውን ፕራይስ ኢንፍሉዌንስ ማድረግ አይችልም ማለት ነው። እና ካራክተሪስቲክሶቹን ደግሞ እንመለከት። ፐርፌክት ኮምፒቲሽን ምን አይነት ባህሪያቶች አሉት የሚለውን ስናይ አንደኛ መኒ ባየር እና ሴለሮች ናቸው ያሉበት። መኒ ባየርስ ኤንድ ሴለርስ አሉ በውስጡ ማለት ነው። እና ይሄ ምን ማለታችን ነው? ይሄን ብዙ ሰጪዎችና ገዢዎች አሉ ስንል አንዱ ተነስቶ ፕራይሱን ኢንፍሉዌንስ ማድረግ አይችልም እያልን ነው ማለት ነው። እና ሁለተኛው ደግሞ የምናየው ሆሞጂኒየስ ናቸው። እዚህ ማርኬት ላይ የሚሸጡት ነገሮች ሆሞጂኒየስ ናቸው ማለት ነው። እና አንድ ጤፍ ለምሳሌ በተለያዩ ገበሬዎች ቢመረትም ያ ነገር ሆሞጂኒየስ ጤፍ ነው፣ ምንም የተለየ ነገር የለውም። ያንን ነው ማለት ነው። ፕሮዳክቶቹ ምንድናቸው? ሁለተኛ ሆሞጂኒየስ ወይም ደግሞ አይደንቲካል ናቸው። እና ሶስተኛ ላይ የምናገኘው ባህሪ ደግሞ ምንድነው? ፍሪ ኢንትሪ ኤንድ ኤግዚስተንስ አለው ወይም የፈለገው ሰው በዛ ማርኬት ውስጥ መግባትና መውጣት ይችላል ማለት ነው። ስለዚህ ምን ይሆናል? ኢን ዘ ሎንግ ረን ያ ሰው የሚያገኘው ፕሮፊት ኖርማል ፕሮፊት ይሆናል ማለት ወይም ዜሮ ፕሮፊት ይሆናል። ብዙ ሰው እየገባ ስለሚመጣ ለምሳሌ አሁን እኔ የሆነ የተለየን እንትን ፈጥሬ ዝም ብዬ ብገባ ለምሳሌ ማርኬት ውስጥ ለምሳሌ አሁን ጉሊት የሚሸጡትን ካያችሁ ምንም አያስፈልግም፣ ወጥቶ መሸጥ ነው በቃ። ፍሪ ኢንትሪ እና ኤግዚስተንስ ነው ያለው። ከመንግስትም ምንም እንትን አይልም። እንደፈለግን የፈለገው ሰው መግባት መውጣት ይችላል። ስለዚህ በረጅም ጊዜ ውስጥ ያ ሰው የሚያገኘው ትርፍ ምን ይሆናል? ኖርማል ይሆናል። ብዙ ሰው እየገባ ስለሚወጣ ምናምን የሆነ የተለየ አብኖርማል የሆነ ፕሮፊት አያገኝም። ኖርማል የሆነ ፕሮፊት ነው የሚያገኘው ኢን ዘ ሎንግ ረን ማለት ነው። ፍሪ ኢንትሪ እና ኤግዚስተንስ ስላለው እና አራተኛው የኮምፒቲቲቭ ማርኬት ካራክተሪስቲክሱ ፐርፌክት ኖሌጅ ነው ያለው።
እዛ ቦታ ላይ ኤሪያው ላይ ፐርፌክት ኢንፎርሜሽን ያለው ስለዛ ነገር ዋጋው፣ ስለ ኳሊቲው፣ ስለ ማርኬት ኮንዲሽኑ ብንል ፐርፌክት የሆነ ኢንፎርሜሽን ያለው። ለምሳሌ አሁን መንገድ ላይ የሚሄዱ ባጃጆችን ካየን 10 ብር የሚሄድ ባጃጅ 20 ብር አይልም ተነስቶ። ምክንያቱም ለምንድን ነው? እናውቃለን፣ እኛ ፍሪ የሆነ ኢንፎርሜሽን ያለን ስለ ባጃጅ ዋጋ እናውቃለን። ስለዚህ ያ ሰው ያንን ማድረግ አይችልም። ስለዚህ ፍሪ ኢንፎርሜሽን ወይም ፐርፌክት የሆነ ኖሌጅ ነው ያለው ማለት ነው። ይሄ ምን እንዳያደርግ ያደርገዋል? አንደኛ ፕራይስን በራሱ እንዳይወስን ያደርገዋል ማለት ነው። ኦኬ እና 5ኛ ላይ የምናገኘው ደግሞ ፍሪምስ አር ፕራይስ ቴከር ናቸው። ፍሪሞቹ በዚህ ውስጥ የምናገኛቸው በፐርፌክት ኮምፒታቲቭ ውስጥ የምናገኛቸው ፍሪሞች ፕራይስ ቴከር ናቸው፣ ወይም ፕራይስን በራሳቸው እንዲህ ነው ብለው ወስነው ማውጣት አይችሉም ማለት ነው። ስለዚህ እያንዳንዱ እዚህ ጋም ያለው ጤፍ ሸጦ እዚህ ጋም ያለው ጤፍ ሸጦ የሚያገኙት ምንድነው? እኩል የሆነ ገቢ ነው ማለት ነው። ፕራይስ ቴከር ናቸው። ዲማንድና ሰፕላዩ ወይም የማርኬት ስትራክቸር ያወጣላቸውን ፕራይስ ነው የሚወስዱት ማለት ነው። ስለዚህ ፕራይስ ቴከር ናቸው እንጂ ሜክ ማድረግ አይችሉም። እና 3ኛ ላይ ደግሞ የምናየው ምንድነው? ዴማንድ ከርቡን እናያለን። የኮምፒታቲቭ ማርኬት ዴማንድ ከርቡ ምን አይነት ነው የሚለውን እናያለን። የኮምፒታቲቭ ማርኬት ዴማንድ ከርቡ ፐርፌክትሊ ኢላስቲክ ነው ወይም ደግሞ ሆሪዞንታል የሆነ ነው። ምክንያቱም ያ ሰው በራሱ ፕራይሱን መወሰን አይችልም፣ ምንም ማንቀሳቀስ ስለማይችል የሆነ ፐርፌክትሊ ኢላስቲክ ወይም ደግሞ ሆሪዞንታል ይሆናል ማለት ነው። ምን ማለት ነው? ያ ሰው ለምሳሌ ያ ፍሪ ዋጋውን ከጨመረ ማንም አይከተለውም፣ ዋጋውን ከቀነሰ ደግሞ ይገዙታል፣ ግን ምንም አይነት ሪቨኑ አያገኝም ማለት ነው። ሉዝ ነው የሚያደርገው፣ ሪቨኑ አያገኝም ዋጋውን ከቀነሰ። ስለዚህ ዴማንድ ከርቭ ምንድን ነው? ፐርፌክትሊ ኢላስቲክ ወይም ደግሞ ሆሪዞንታል ነው ማለት ነው። እና ሪቨኑ ፋንክሽን ስናይ ሪቨኑ ፋንክሽኑ ያው ቶታል ሪቨኑ as equals to price times quantity ነው። አቨሬጅ ሪቨኑ ደግሞ ቶታል ሪቨኑ ኦቨር ኳንቲቲ፣ ማርጂናል ሪቨኑ ደግሞ ቼንጅ ኢን ቶታል ሪቨኑ ኦቨር ቼንጅ ኢን ኳንቲቲ ይሆናል ማለት ነው። በዚህ ጊዜ ማርጂናል ሪቨኑና ፕራይሱ ዘሴም ነው ማለት ነው። እና ፐርፌክት ኮምፒቲሽን ውስጥ አቨሬጅ ሪቨኑ፣ ማርጂናል ሪቨኑ፣ ፕራይስ ዘሴም ናቸው ማለት ነው። ዲማንድ ከርቭ ከአቨሬጅ ሪቨኑ ከርቭ ከማርጂናል ሪቨኑ ከርቭ ጋር እኩል ነው። ምክንያቱም ሁሉም ሆሪዞንታል ላይን ላይ ናቸው ያሉት ማለት ነው። የዛሬ ቪዲዮአችን ይመስል ነበር። የቀሩትን የማርኬት ስትራክቸሮች እንዲሁ በፓርት ከፍለን ወደ 3 ፓርት ቪዲዮዎችን የምንለቅላችሁ ይሆናል ማለት ነው። እያንዳንዱ ቪዲዮ ተከታትላችሁ በማየት የእያንዳንዱ ማርኬት ስትራክቸር ያለውን ባህሪያቶች ማወቅ ትችላላችሁ። በተለይ 10ኛ ክፍል ላላችሁ በጣም ጠቃሚ ነው፣ መጽሐፉ ላይ ምስል አለ ማለት ነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ፒስ አውት።